ሰላም ለኢትዮጵያ ቅድም እንደተባለው ለኢትዮጵያ ሕዝብ ለኢትዮጵያ ብሔሮችና ብሔረሰቦች ሰላም እንዲሰፍን ሰላም የሁሉ መሰረት ስለሆነና ሰላም ከሌለ የሀገር ህልውና መቀጠል ስለማይችል ሰላም እንዲጸና ታሳቢ በማድረግ ነውና የሰላም ለኢትዮጵያ ጥምረት ርዕዮተ ዓለም ማህበራዊ ፍትህ ወይም ደግሞ ሶሻል ዲሞክራሲ ነው። ሶሻል ዲሞክራሲ የግለሰብና የቡድን መብቶች ሳይነጣጠሉ ይከበራሉ የሚለው ይሆናል ማለት ነው። የኢትዮጵያ ሀገረ መንግስት ግንባታ ዘርፈ ብዙ ችግሮች ያሉበት መሆኑ ይታወቃል። የኢትዮጵያ ሀገረ መንግስት ግንባታ ከአፄ ምኒልክ ዘመን ጀምሮ ከፍተኛ ችግር ያለበት አሁንም ድረስ የቀጠለ ሲሆን የዚህም ዋነኛው ዓላማ በዛ ጊዜ የነበረው ችግር የነበረው በኃይል የመጠቀም ከፒስፉል ሰብሚሽን ይልቅ ፎርስፉል ሰብሚሽንን እንደ ሜካኒዝም አድርጎ በመጠቀሙ የኢትዮጵያ ችግር እስካሁን የዘለቀበት አግባብ አለ። በኢትዮጵያ ውስጥ እንግዲህ ዋናው ችግር የነበረው ብሔር ተጨቋኞች የነበሩት ብሔር ብሔረሰቦች የገዢው መደብ ከፍተኛ አሳዳጅ ገዳይ የነበረበት ስርዓት በመሆኑ ያ ችግር እስካሁን ድረስ እንደቀጠለ ይገኛል ማለት ነው። የኢትዮጵያ ታሪክን ወደ ኋላ ዞር አድርገን በምናይበት ጊዜ የኢትዮጵያ ታሪክ የብሔሮች ብሔረሰቦችና ህዝቦች እስር ቤት የነበረ በኢትዮጵያ ውስጥ ብሔሮች ብሔረሰቦችና ህዝቦች ህልውናቸው አደጋ ላይ የነበረ በኢትዮጵያ ውስጥ አንድ ሀገር፣ አንድ ሃይማኖት፣ አንድ ብሔር የሚል እሳቤ የነበረ መሆኑ የትናንቱ ታሪክ ያስታውሰናል። ይሄንም መነሻ በማድረግ በኢትዮጵያ ውስጥ ከፍተኛ ችግር ሲፈጠር የነበረ በመሆኑ አሁንም ይሄ ችግር ሲንከባለል መጥቶ እዚህ ጋር የደረሰ መሆኑን እንግዲህ ለማየት ይችላል ማለት ነው። ለዚህ እንግዲህ እንደ አንድ ማሳያ የምናደርገው እኛ በኢትዮጵያ ውስጥ እንግዲህ አሁን ባለው የውስጥ ችግር የኢትዮጵያ የውስጥ ችግሩ ከትናንቱ ታሪክ ቁርሾ የመጣ አግላይ ከነበረው ጋር የተያያዘና የተደመረ በመሆኑ አሁን ከዚህ ታሪክ ለመውጣት ከዚህ ችግር ለመውጣት እኛ ሰላም ለኢትዮጵያ ጥምረት አባል ፓርቲዎች ሰላምን ለኢትዮጵያ ሕዝብ አማራጭ አድርገን አምጥተናል ማለት ነው። ለኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ፍትህና እኩልነት እንዲያገኙ እንሰራለን ማለት ነው። አሁን ላይ በኢትዮጵያ ውስጥ ከፍተኛ የፍትህና የእኩልነት ችግር ስላለ ዜጎች በየቦታው እየተፈናቀሉና እየተሰደዱ እየተገደሉ ስለሆነ ይሄ እንዲቀር እኛ የሰላም ለጥምረት ኢትዮጵያ ፓርቲዎች ይሄንን አብክረን እየሰራን ኢትዮጵያ እንደ ሀገር እንድትቀጥል ብሔር ብሔረሰቦችም አንዱ የበላይ አንዱ የበታች ሳይሆን እኩል ፍትህ የማግኘት እኩል ነጻነት የማግኘት እድል እንዲኖር እድል እንፈጥራለን ማለት ነው። ሌላኛው አማራጫችን በእኛ ሀገር በኢትዮጵያ እውነተኛ የሆነ ሀገራዊ ምክክር እንዲኖር እንፈልጋለን ማለት ነው። እኛ የሰላም ለኢትዮጵያ ጥምረት አባል ፓርቲዎች በኢትዮጵያ ውስጥ እስካሁን እውነተኛ ሀገራዊ ምክክር ስላልተካሄደ አሁን ያለው ሀገራዊ ምክክርም ብዙም ተስፋ የማንሰጥ በመሆኑ ይሄኛው ሀገራዊ ምክክር እኛ በዚህ ላይኛው ላይ ስልጣን በምንይበት ጊዜ የተሻለ ኢትዮጵያን ያማከለ ችግሮቿን የሚፈታ ሀገራዊ ምክክር እንዲቋቋም አብክረን እንሰራለን ማለት ነው። ሌላኛው ሰላም ለኢትዮጵያ ጥምረት ብሔራዊ እርቅ እንዲፈጠር ምቹ ሁኔታዎችን ያመቻቻል። በኢትዮጵያ ውስጥ ብሔራዊ እርቅ እንዲፈጠር ምቹ ሁኔታውን ያመቻቻል። ብሔራዊ እርቅ ካልመጣ ደግሞ አገሪቱ በከፍተኛ ችግር ውስጥ ስለምትገባ ይህንን ለማድረግ ጥምረታችን አብክሮ ይሰራል ማለት ነው። ሌላኛው የህግ የበላይነት እንዲሰፍን አብክሮ ይሰራል። እስካሁን በኢትዮጵያ ውስጥ ከፍተኛ ችግር ስላለ ዜጎች በተለያዩ ቦታዎች ላይ በአማራ፣ በኦሮሚያ እና በሌሎች በጋምቤላ በሌሎች ክልሎችም ዜጎች እየተገደሉ እየሞቱ ስለሆነ የህግ የበላይነት እንዲረጋገጥና የህግ ዜጎች ሁሉ ከህግ ፊት እኩል እንዲሆኑ አብክረን እንሰራለን። ሌላኛው ብሔሮች ብሔረሰቦችና ህዝቦች ጥያቄ በተገቢው መልኩ እንዲመለስ አስፈላጊውን ነገር ሁሉ እናደርጋለን። ገዢው ፓርቲ ብልጽግና እስካሁን ካፍ በዘለለ ለብሔር ብሔረሰቦችና ህዝቦች ተገቢ የሆነ መልስ ስላልሰጠ ብሔሮች ብሔረሰቦችና ህዝቦች ተገቢ የሆነ መልስ እንዲያገኙ በቋንቋቸው እንዲዳኙ እኩል ተጠቃሚ እንዲሆኑ አብክረን እንሰራለን። ሌላው ፓርቲና መንግስት ተለያይተው ፓርቲ የራሱን ስራ እንዲሰራና መንግስት የራሱን ስራ እንዲሰራ አብክረን እንሰራለን ማለት ነው። ብልጽግና ፓርቲ የፓርቲና የመንግስት ጓራ የተደበላለቀ ስለሆነ ይህ ደግሞ ለሀገራችን አዳጋች መሆኑን ስለተረዳን እንደ ሰላም ለኢትዮጵያ ጥምረት ፓርቲና መንግስት ተለያይተው እንዲሰሩ አደራጀት እንፈጥራለን ማለት ነው። ሌላው የኢትዮጵያ አንድነትና ሉዓላዊነት አሁን ባለው ሁኔታ ከፍተኛ ችግር ላይ ስላለ በኢትዮጵያ አንድነትና ሉዓላዊነት ላይ
ድርድር የለንም። ኢትዮጵያ ተፈራና ተከብራ እንድትኖር አስፈላጊውን ሁሉ ስራ እንሰራለን። ይሄም ቅድሚያ የምንሰጠው ጉዳያችን ነው። ሌላው ዜጎች እየተሰቃዩ ያሉት የኑሮ ውድነት እንዲረጋጋ ሰላም ለኢትዮጵያ እና ለፍትህ ፓርቲ ጥምረት አስፈላጊውን ሁሉ ያደርጋል። ብሔሮች፣ ብሔረሰቦች በፖለቲካ ውክልና እኩል እንዲወከሉ አስፈላጊውን ሁሉ ስራ ይሰራል ማለት ነው። ሰላም ለኢትዮጵያ ጥምረት አጀንዳ አድርጎ ከያዛቸው ውስጥ ብሔሮች፣ ብሔረሰቦችና ህዝቦች ፍትሐዊ የልማት ተጠቃሚነት እንዲሆኑ ጥረት ያደርጋል። ፍትሐዊ የልማት ተጠቃሚነት ከሌለ ችግር ስላለ ይሄንን ለማድረግ ይሄንን ለማስፈን ሰላም ለኢትዮጵያ ጥምረት አስፈላጊውን ሁሉ ሁኔታውን ያመቻቻል፣ ይሰራል። ሌላኛው ሰላም ለኢትዮጵያ ጥምረት እንደ ፕሮግራምና እንደ አጀንዳ የያዘው የውሸት ትርክቶችን በመታገልና በማስቀረት የወል ትርክቶች በኢትዮጵያ ውስጥ እንዲሰፍኑ ያደርጋል። ብሔሮች፣ ብሔረሰቦች ሌላ ማንነትና ተቀጸላ ስያሜ የተሰጡ ችግሩ ስላሉበት ሰላም ለኢትዮጵያ ጥምረት ይሄንን አበክሮ ይሰራል። የውሸት ትርክቶችን ይታገላል፣ ያታግላል። የወል ትርክቶች በሀገራችን ላይ ጸንተው እንዲጸኑ ያደርጋል። ነፃና ገለልተኛ ተቋማት እንዲኖሩ ይሰራል። የፍትህ ተቋማትና የጸጥታ ተቋማት በነፃነት በህገ መንግስታቸው መሰረት ስራቸውን እንዲያከናውኑ ያደርጋል። ይሄንንም አበክሮ ይሰራል ማለት ነው። ሌላው ዜጎች በሚኖሩበት አካባቢ ሁሉ በሰላም በነፃነት እንዲኖሩ ያደርጋል። አሁን ላይ መገዳደል፣ መፈናቀል ስላለ ይሄ የሚቆምበትን አሰራር ይዘረጋል። ችግሮች እንዲፈቱ በውይይትና በድርድር መፍትሄ እንዲገኝ አስፈላጊውን ሁሉ ያደርጋል። ሌላኛው የሰላም ለኢትዮጵያ ጥምረት ፕሮግራም ሲቪል ሰርቪስ ከፖለቲካ ነፃ ሆኖ የኢትዮጵያ ሲቪል ሰርቪስ ሰራተኞች በሙያቸው በትምህርት ዝግጅታቸው ብቻ እና በብቃታቸው ብቻ በሚፈልጉት ተቋም ተቀጥረው እንዲሰሩ ያደርጋል ማለት ነው። የሰላም ለኢትዮጵያ ጥምረት ዋናው 2 ደቂቃ ይቀሩታል። ኢትዮጵያን ከውጭ አካላት ጣልቃ ገብነት ይከላከላል፣ ያስከብራል። ሌላኛው የመንግስት ቁርጠኝነት በማነሱ በኢትዮጵያ ውስጥ ከፍተኛ ችግር ስላለ እኛ ስልጣን ብንይዝ እኛ ብንመረጥ የመንግስትን ስልጣን በአግባቡ ተጠቅመን የዜጎችን ማህበራዊና ኢኮኖሚያዊ ፖለቲካዊ እኩልነትን ፍትሐዊነትን እናረጋግጣለን። ስለዚህ ሰላም ለኢትዮጵያ ጥምረት ሰላም ለሁሉ መሆኑን ስለሚረዳ ቢመረጥ የተሻለች ኢትዮጵያ የተሻለ ሰላም የሰፈነባት በዲሞክራሲ ያደገች የተመነደገች ኢትዮጵያ ሆና መጪው ምርጫ ሰላማዊ፣ ነፃ፣ ታማኒ እና አካታች ሆኖ እንዲከናወን ስራውን እየሰራን ሰላም ለኢትዮጵያ ጥምረት በአጠቃላይ ለኢትዮጵያ ብሔሮችና ብሔረሰቦች ምርጫችን ቡና ነው፣ ምልክታችን ቡና ነው። ቡና እንግዲህ ለሀገራችንም ለኢኮኖሚ የገቢ ምንጭ ነው። ቡና እንግዲህ በተለያዩ መንገዶች ቡናውን እየጠጣን ችግራችንን በውይይት በድርድር የምንፈታበት ይሆናል። ምርጫችን ቡና ስለሆነ ቡናን እንድትመጡ ለማለት እወዳለሁ። አመሰግናለሁ። ሰላም ትርክት ሀገረ መንግስት ግንባታ ላይ እናት ፓርቲ የፖለቲካ ፓርቲያችሁን ርዕዮተ ዓለምና